ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁላችሁም አማቱ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ለዚህች ዕለት ለዚህ ሰዓት ያደረሰን ልዑል አምላካችን ክብር ምስጋና ይድረሰው። አሁን ወደ ያስኩት ርዕስ እሄዳለሁ። እንግዲህ ዛሬ አስቸኳይ መረጃ ብዬ ነው የገባሁት። ርዕሳችን የተሰጠህን አደራ ጠብቅ የሚል ነው። የተሰጠህን አደራ ጠብቅ የሚል ነው ርዕሳችን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ የምታገኙት ቃል እንዲህ ይላል። ለዓለም ከሚመች ከንቱ ለዓለም ከሚመች ከንቱ መለፍለፍና መከራከር እየራቅህ የተሰጠህን አደራ ጠብቅ። በውሸት የሳቱት አሉና ይላል። በውሸት መንገድ ሄደው የሳቱ አሉና ይላል። እንግዲህ በሰፊው እናንተ አንብቡት። ባጭሩ ግን አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ የተሰጠህን አደራ ጠብቅ፣ የተሰጠሽን አደራ ጠብቂ፣ የተሰጠንን አደራ እንጠብቅ የሚል ነው። ለዚህ ደግሞ ጥቅሱ ለዓለም ከሚመች ልብ በሉ፣ ለዓለም ከሚመች ከንቱ መለፍለፍና መከራከር እየራቅህ የተሰጠህን አደራ ጠብቅ፣ የተሰጠህን አደራ ጠብቅ ይላል። እንግዲህ ለሁላችን የተሰጠችን አንድ ሀገር አለችን። ለሁላችን የተሰጠችን አንድ ሃይማኖት አለችን። ለሁላችን የተሰጡን ብዙ ድሆች አሉን። እነኚህ አደራና ትእዛዝ ስላለበት አንድ ባንድ አያለሁ። አንደኛ ሀገር፣ ሁለተኛ ሃይማኖት፣ ሶስተኛ ድሆች። እነዚህን ነው አደራ የተሰጠን። ይሄ የእግዚአብሔር ትእዛዝ፣ የእግዚአብሔር አደራ ነው። እናቶች፣ አባቶች፣ እህቶች፣ ወንድሞች ሀገር መውደድ እና መጠበቅ የግድ ነው። እኛ ሀገር አለን። ሀገራችንም ኢትዮጵያ ናት። ሌላ ሀገር የለንም። እኛ ያለችን አንድ ሀገር ነው። የተወለድንባት፣ ያደግንባት፣ የኖርንባት፣ የተማርንባት፣ ከትንሽ እስከ ትልቅ የደረስንባት ሀገር ነው። ስለዚህ ሀገር ለመጠበቅ ሀገርን አደራህን ለመጠበቅ ነፍስ ካወቁት ጀምሮ ማንኛውንም ሰው የሚመለከት ነው።
በመጀመሪያ መላዋ ኢትዮጵያ ውስጥ የሚኖር ሕዝብ በሙሉ ይመለከተዋል። ሀገርን መጠበቅ። ሁለተኛ የኢትዮጵያ መከላከያ ሰራዊት፣ ቀጥሎ የኢትዮጵያ ፖሊስ፣ ቀጥሎ እንግዲህ ጳጳሳት፣ መነኮሳት፣ ካህናት፣ ሙስሊም፣ ፕሮቴስታንት፣ ጴንጤ፣ ጅሆባ፣ ማንም ኢትዮጵያዊ የሆነ ሁሉ ሀገሩን መጠበቅ፣ ማክበር። አንዳንዶች ሀገር እንደሌላቸው ኢትዮጵያን እንደማያውቋት አርገው የካዷት አሉ። እናቶች፣ አባቶች፣ እህቶች፣ ወንድሞች የሃይማኖት ልዩነት ሳይኖር በሀገር ጉዳይ የዘረኝነት መከፋፈል ሳይኖር እንደ ጥንቱ እንደ ጠዋቱ በአንድነት ኢትዮጵያን መጠበቅ ግዴታ ነው። የተሰጠችን አደራ ስለሆነ ማለት ነው። እንዲህ ይላል በመዝሙረ ዳዊት መዝሙር 136 መዝሙረ ዳዊት 136 በቅንፍ 137 መዝሙረ ዳዊት 136 በቅንፍ 137 ቁጥር 5 ላይ እንዲህ ይላል፣ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉረሮዬ ይጣበቅ፣ ከደስታዬ ሁሉ በላይ ኢትዮጵያ አንቺ ነሽ ይላል። ስለዚህ ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ኢትዮጵያ ሀገረ ሰላም ናት። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ኢትዮጵያን የረሳችሁ ሁሉ ምላችኋል። ይሄ መሃል ላይ ይደርስባችኋል። ኢትዮጵያን የረሳችሁ ሁሉ ባላስብሽ ምላሴ በጉረሮዬ ይጣበቅ፣ ከደስታዬም ሁሉ በላይ ኢትዮጵያ ናት ይላል። ከደስታዬ ሁሉ በላይ ኢትዮጵያ ናት። ደስታም በሀገር ነው፣ ሐዘንም በሀገር ነው፣ ሁሉም በሀገር ነው። የሰው አስተሳሰብ ከኢትዮጵያዊነት ለመውጣት እየተሽቀዳደመ ያለበት ዘመን ላይ ደርሰናል። ክፉ ዘመን። ትላንት እነ ሊቢያ፣ እነ ሱዳን፣ እነ ሶማሌ፣ እነ ጅቡቲ፣ እነ ኤርትራ ኢትዮጵያዊ ነበሩ። ኤርትራ ኢትዮጵያዊ ናት። ሱዳን ኢትዮጵያዊ ነው። ሊቢያ ኢትዮጵያዊ ነው። እስከ ህንድ ጠረፍ ድረስ ኢትዮጵያ። የመን እኮ ነበር ቤተ መንግስቱ። የኢትዮጵያ ቤተ መንግስት ያለው የመን ነው። ስንል ደግሞ እዚጋ ደረስን። ሁሉንም እየለቀቅን እዚጋ ደረስን። ዛሬም ብዙዎች እኔ ትግራይ ነኝ፣ እኔ ኦሮሚያ ነኝ፣ እኔ ሶማሌ ነኝ እያሉ ሀገር ለመከፋፈል ብዙዎች ይጥራሉ።
ምኑን ነው የምንከፋፈለው? ምን ለማምጣት ምን ለማግኘት ይባላል? ታላቋ ኦሮሚያ፣ ታላቋ ሶማሌ፣ ታላቋ ትግራይ ወይ መከራ መከራ በላችሁ። ምን ያደርግላችኋል? ኢትዮጵያዊነት ጌጥ አይደለም? ኢትዮጵያዊነት አያምርም? ኢትዮጵያዊ ኩራት አይደለም? አይደለም ለኛ ለመላው ዓለም ለአፍሪካ ኩራት የሆነች አገር፣ የነጻነት አገር፣ የክብር አገር፣ ወታደሮቿን ያስከበረች፣ ፖሊሶቿን ያስከበረች፣ ዳር ድንበሯን የጠበቀች፣ ጠላት ያሳፈረች። አባቶቻችን ሲወድቁ እኮ አባቶቻችን ሲወድቁ ኢትዮጵያ ባላስብሽ ኢትዮጵያ ባላስብሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሬ ይጣበቅ እያሉ እኮ ነው የወደቁ። አጥንቷቸውን የከሰከሱለት፣ ነፍሳቸውን አሳልፈው የሰጧል። ትውልድ ሆይ ይሄን አስብ። የትም አገር ኑሩ፣ ባዕድ አገር ነው ያላችሁት። አገራችሁ ኢትዮጵያ ናት። ዛሬ በሳውዲ አረቢያ ሊገደሉ የተባሉ ኢትዮጵያዊ አገራቸው ስላልሆነ ነው። በሳውዝ አፍሪካ በየቀኑ እየተገደሉ ያሉት አገራቸው ስላልሆነ ነው። በሊቢያ በየቀኑ በእሳት እየተቃጠሉ ያሉት አገራቸው ስላልሆነ ነው። በአገራችን የእርስ በርስ ጦርነት፣ የእርስ በርስ ችግር፣ የእርስ በርስ ደም መፋሰስ ይሄው አላበቃ ብሏል። ምን ለማግኘት? መቼም ወንድም ወንድሙን ገሎ ድል የለ፣ የሚጻፍ ታሪክ የለ። መስማማት አቅቶን፣ መቻቻል አቅቶን፣ ተመካክረን በሐሳብ አሸንፈን ተሸንፈን መቆም አቅቶን ይሄው እየተገዳደል በኢትዮጵያ ምድር ስንት ጀግና አገር የሚጠብቅ ስንት ወታደር ስንት ጀግና በየሰፈሩ እየሞተ ነው ያለው። ያሳዝናል። ይሄ በጣም ያሳዝናል። እንዲህ ይላል ቀጥሎ። እንግዲህ ኢትዮጵያ የሚለው ቃል በመጽሐፍ ቅዱስ 48 ጊዜ ተጽፏል። ኢትዮጵያ የሚለው ቃል 48 ጊዜ መጽሐፍ ላይ ሰርች አድርጉት። 48 ጊዜ ተጽፏል ኢትዮጵያ የሚለው ቃል። ዛሬ ግን 2 ብቻ ነው የምነግራችሁ። እንዲህ ይላል ትንቢተ አሞጽ ምዕራፍ 9 ቁጥር 7 ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ እንዲህ ይላል እናንተ እስራኤላውያን ሆይ፣ እናንተ የእስራኤል ልጆች ሆይ፣ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እናንተ እንደ ኢትዮጵያ ልጆቼ አይደላችሁምን? የገዛ ወገኖቹን እስራኤላውያንን በውኑ እንደ ኢትዮጵያ ልጆች አይደላችሁምን? ኢትዮጵያን እንድትጠብቂ፣ ኢትዮጵያን እንድትጠብቅ፣ ኢትዮጵያዊ እንድንሆን ያልተሰጠ አደራ አለ? ያልተሰጠሽ አደራ አለ? ሀገር ከዳር እስከ ዳር ሁላችን ልንጠብቃት የግድ ነው።
እናቶች፣ ሀገር ሀብት ነው። ሀገር ንብረት ነው። ሀገር እንጀራ ነው። ሀገር ህልውና ነው። ሀገር ትዳር ነው። ሀገር ነፃነት ነው። እንግዲህ እስቲ ተመልከቱ። ሀገር ሀብት ነው። ሀገር ንብረት ነው። ሀገር እንጀራ ነው። ሀገር ህልውና ነው። ሀገር ትዳር ነው። ሀገር ነፃነት ነው። እንደ ሀገር እንደ ኢትዮጵያ ማን አለ? ወታደሮች፣ ፖሊሶች፣ ሚኒሻዎች፣ ህዝብ፣ የኢትዮጵያ ህዝብ፣ የመንግስት ባለስልጣናት ኢትዮጵያዊ ናቸው። ኢትዮጵያን የሚያስተዳድሩት ኢትዮጵያውያን ናቸው። ምናልባት ጠላት እጆቻቸውን ረዘም እያደረጉ እያስገቡ ያስቸግሩ ይሆናል። ነገር ግን ወገኖች ሀገር ሀገር ነው። ከሀገር የበለጠ ምንም ሐሳብም ጭንቀትም የለብንም እና እባካችሁ እባካችሁ ሀገራችሁን ውደዱ፣ ኢትዮጵያዊ ሁኑ። እኔ ኩሩ ኢትዮጵያዊ ነኝ በል። እኔ ኩሩ ኢትዮጵያዊ ነኝ በይ። እስቲ መጀመሪያ በሐሳብ አንድ እንሁን። ኢትዮጵያዊ መሆን ትልቅ ነገር ነው። ኢትዮጵያዊ ዜግነት፣ ኢትዮጵያዊ ለዚህ ትሸማቀቃለህ፣ ለዚህ ታፍራለህ። ኢትዮጵያዊ ዜግነት፣ ኢትዮጵያዊ በኢትዮጵያዊነታችሁ ታፍራላችሁ፣ ትሸማቀቃላችሁ። ነፃ ሀገር እኮ አላችሁ። ነፃ ህዝብ እኮ ነው። በነፃነት የአፍሪካ ኩራት የሆነ ህዝብ ነው። አደራህን ተወጣ፣ አደራህን ተወጭ፣ አደራሽን ተወጭ። የሚጠበቀው ሀገር በመሳሪያ ብቻ አይደለም፣ በወታደር ብቻ አይደለም። የመጀመሪያው ለሀገር ጸሎት ነው። የመጀመሪያው ለሀገር ጸሎት ነው። ሁለተኛው ፍቅር ነው። አንድነት፣ ፍቅር። ወንድሞች በህብረት ቢቀመጡ መልካም ነው። አንድነት ነው። አንድነት ደግሞ ፍቅር ነው። ለኢትዮጵያ የሚያስፈልገው አንድነት ሁለተኛው። ሶስተኛው ደግሞ መሳሪያ ነው። በመሳሪያ ዳር ድንበር ይጠበቃል። የወንድማማች መጋደያ አይደለም መሳሪያ። ዳር ድንበር ይጠበቃል። እንዳትደፈር ጠረፏን ዳሯን ስንት ጀግኖች አሏት፣ ይጠብቋታል። አራተኛው መሳሪያ፣ አራተኛው ደግሞ ልማት ነው። በአንድነት በህብረት ልክ እንደ አባይ ግድብ ልክ እንደ አባይ ግድብ በአንድነት ልማት ማልማት። ፋብሪካው እንዲለ ኢትዮጵያ ውስጥ እኮ ብዙ ፋብሪካዎች ቢተከሉ ሰራተኛ ሆኖ አረብ ሀገር አይሰደድም ሰው። አረብ ሀገር አይሰደድም ሰው። በየመንገዱ በየፈፋው አይወድቅም ኢትዮጵያዊ። ሌላ ከሌሎች ሀገር ወደዛ ሀገር አምጥተን ሌላው ሰራተኛ መጨመር እንችል ነበር። ምቀኞች ስለሆነ ነው። እርስ በርሳችን ባለመስማማታችን ነው እንጂ አንድ ብንሆን እንደ ከጠረፍ እስከ ጠረፍ ድረስ እንደ ኢትዮጵያ እንደ አባይ ግድብ ሌሎች ብዙ ስራዎች ብዙ ፋብሪካዎችን ማቆም እንችላለን። ብዙ መስራት እንችላለን። ታቹ በዛ በጣም ሁሉም ግን ወደ ስራ መግባት አለበት። በየዓለሙ ሁሉ በመላው ዓለም
የተበተናችሁ ሰዎች ሀገራችሁን ስትወዱ፣ ለሀገራችሁ ስትቆሙ፣ ለሀገራችሁ ስትሞቱ፣ ኢትዮጵያ ኢትዮጵያ ስንል ሁላችንም አንድ ሆነን ጠላት ያፍራል፣ አገር ያድጋል፣ ሕዝባችን ይጠበቃል። እንደዚህ በየወንዙ ሰው አይሞትም። እናቶች፣ አባቶች፣ እህቶች፣ ወንድሞች ለምንድን ነው ልባችን ክዳን ሌላ እያወራን ኢትዮጵያዊነት እየተሸረሸረ ኢትዮጵያዊነት እየመነመነ የመጣ? ከእግዚአብሔር የተቀበላችሁት አደራ አይደለም? የተሰጠህን አደራ ጠብቅ። ኢትዮጵያዊ አይደለም? ኢትዮጵያ ተወልደ፣ ኢትዮጵያ አድገ፣ ኢትዮጵያ ተምረ፣ ኢትዮጵያዊ ሆነ ሌላ ሀገር ምን አለህ? ሌላ ሀገር ምን አለሽ? የሰው ሀገር አያኮራ። የሰው ሀገር አይደለም። ደሞም ኢትዮጵያ ቀኑ ያማረ፣ ሌሊቱ ያማረ፣ አየሯ ያማረ፣ ንጹህ ውሃ፣ ንጹህ ምግብ፣ ንጹህ እህል፣ ንጹህ ነው ሁሉ ነገር እኮ። አርቲፊሻል እኮ አይደለም፣ ኦሪጂናል ነው። ችን የመሰለች ሀገር አታኮራህም? አታኖርህም? እጅግ 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 ኢትዮጵያዊነትን ፈልጉ። በኢትዮጵያዊነት ላይ ድርድር የለም። የተሰጠችህ ኢትዮጵያ ናት። ጠብቅ። ትንሽም ትልቅም ሽማግሌም ወጣትም ሁላችሁም ኢትዮጵያን እንጠብቃት። ከበን እንጠብቃት። እንጸልይ፣ እናልማ፣ እንደግፍ። ሁሉን ነገር ኢትዮጵያን እንጠብቃት። አደራ ተሰጥቶናል። አንደኛው ይሄ። ሁለተኛው ደግሞ ሃይማኖት ነው። ሁለተኛው ሃይማኖት ነው። አሁን እንግዲህ እንደምትሰሙት ድምፁ ከተሰማችሁ ጸሎት ነው። የሰርክ ጸሎት ኢትዮጵያን ይጠብቃል። በእውነት እንዲህ ይላል፣ ሃይማኖትን ስለመጠበቅ እንዲህ ይላል። ሃይማኖትን ስለመጠበቅ ሁለተኛው አደራ ሃይማኖት ነው። ሃይማኖትን ስለመጠበቅ እንዲህ ይላል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 የሐዋርያት ሥራ ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል። እንግዲህ አሁን ጳጳሳቱ ድርሻቸውን እየተወጡ ነው። አሁን በቅዱስ ሲኖዶስ በዚህ ስብሰባ ላይ በመጪው የሰኔ ጾመ ሐዋርያት ሁሉም በሱባኤ በምህላ ስለ ሀገር ስለ ወገን እንዲጸልይ አዋጅ አውጀዋል። ስለዚህ ይህን አዋጅ ወደ ተግባራዊነት በመቀየር ሁሉም ቤተክርስቲያን፣ ሁሉም ገዳማት፣ ሁሉም በአንድነትና በፍቅር ከጸለይን ሀገራችንን እናድናለን። ይህ ብቻ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ብቻ አይደለም። ሀገርን የሚመለከት ሃይማኖትን የሚመለከት ሁሉንም። ጴንጤ የራሱ ሃይማኖት አለው፣ ፕሮቴስታንቱ የራሱ ሃይማኖት አለው፣ ካቶሊኩ የራሱ ሃይማኖት አለው፣ ጆሆባ የራሱ ሃይማኖት አለው፣ ሙስሊሙ የራሱ እምነት አለው። ሁሉም እምነት አለው። ሁሉም እምነት ያለው ሁሉ መጸለይ ግዴታው ነው። እምነትም ባይኖረው ደግሞ ለሀገሩ መጸለይ፣ ሀገሩን መጠበቅ ግዴታ ነው። ስለዚህ እንዲህ ይላል የይሁዳ መልእክት ምዕራፍ 1 ቁጥር 3 የይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ እንዲህ ይላል ለቅዱሳን አንድ ጊዜ
ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ መክራችኋለሁ ይላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እመክራችኋለሁ። ከሁሉም ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለመማፀን እየተጋደላችሁ ጸልዩ ይል። እየተጋደላችሁ ጸልዩ። እናቶች፣ አባቶች፣ እህቶች፣ ወንድሞች አንድ ጊዜ ፈጽሞ ለተሰጠች ሃይማኖት እኛ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሐቲ ቤተ ክርስቲያን፣ አንዲት ቤተ ክርስቲያን፣ አንዲት ጥምቀት፣ አንዲት ሃይማኖት ተብሎ በኤፌሶን ምዕራፍ 4 ቁጥር 4 ላይ የተጻፈው ኃይለ ቃል በማንበብ ሃይማኖታችንን እንጠብቅ። ኦርቶዶክሳውያን ለምንድን ነው የምንከፋፈለው? ለምንድን ነው የምንሰዳደበው? ለምንድን ነው ክብሩን፣ ሰንሰለቱን፣ ተዋረዱን ያልጠበቅነው? ምንድን ነው ችግራችን? የከፋፈለንን ሰይጣን እናውቃለን። ለሰይጣን ግን ደቀ መዝሙር መሆን አያስፈልገንም። እናቶቻችን፣ አባቶቻችን፣ እህቶቻችን ኦርቶዶክስ ከፍ እንድትል፣ ቤተ ክርስቲያናችን ከፍ እንድትል በሳርም ተሰራች፣ በጎንጆም ተሰራች፣ በህንፃም ተሰራች፣ ዝጋየዋት ቤተ ክርስቲያን ናት። አሐቲ ቤተ ክርስቲያን፣ አንዲት ቤተ ክርስቲያን ናት። ክርስቶስ የነገሰባት፣ ደሙን ያፈሰሰላት፣ ሥጋውን የቆረሰላት፣ በደሙ ይመሰረታል፣ በገዛ ደሙ ያዋጃል። እናቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁንጮው ቅዱስ ሲኖዶስ ነው። ክፉም ይሆን በጎም ይሆን ሰንሰለቱ ግን መጠበቅ አለበት። ቅዱስ ሲኖዶስ የዚህ ሃይማኖት ጉልላት ነው። የመጨረሻው ለኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻው ክብሯ ማዕረጓ ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ የሚከበርበት፣ ከዛ ደግሞ በተዋረዱ መነኮሳት፣ ገዳማውያን፣ አጥቢያ ቤተ ክርስቲያን ደረጃውን ጠብቆ የሚከበርበት፣ ሀገረ ስብከት። ሰዎችን አናይም። ሰዎች ሌባ ሊሆኑ ይችላሉ። ሰዎች ቀጣፊ ሊሆኑ ይችላሉ። ሰዎች ከሃዲ ሊሆኑ ይችላሉ። ሰዎች ክፉ ሐሳብ ሊኖራቸው ይችላል። በዚህ ቤተክርስቲያን ላይ እኛ ሰዎችን አናይም። ሰውን ሳይሆን ክብሩን፣ ክርስቶስን የቤተ ክርስቲያን ራስ ክርስቶስ ነው ይላል። የቤተ ክርስቲያን አካሏ ክርስቶስ ነው ይላል። የቤተ ክርስቲያን መሰረቷ ደሙ ነው ይላል። ያን በደም የተመሰረተ በክርስቶስ ደም የቆመችውን ቤተ ክርስቲያን፣ የክርስቶስ አካል የሆነችው የቆሰለችው ቤተ ክርስቲያን፣ ራሷ ክርስቶስ የሆነላትን ቤተ ክርስቲያን ሰንሰለቷን፣ ደረጃዋን፣ ማዕረጓን መጠበቅ ግዴታ ነው። ተዋረድን እኮ በየሄድንበት ተዋረድን። በየሄድንበት ለምንድን ነው ክብር ያጣ ነው? ፖለቲከኞች ወደ ቤተክርስቲያን ስለገቡ አይደለም። ፖለቲከኞች ወደ ቤተክርስቲያን ገቡ። ፖለቲከኞችም እዛው የፖለቲካ ቦታቸው ይቀመጡ። ቤተክርስቲያን ግን ክብሯን፣ ደረጃዋን ትጠብቅ። በመላው ዓለም ውስጥ ኦርቶዶክስ አለች። በመላው ዓለም ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች። ትንሹም ትልቁም፣ እናቶችም ወጣቶችም፣ አባቶችም፣ አረጋውያን፣ ካህናት፣ መነኮሳት፣ ጳጳሳት ሁሉም ለምን አንድ ሆኖ ለምን አይጠብቃት? ምን አከፋፈለን? ምን አሰዳደበን? ማንም እየወጣ እኮ አሁን
አፍ መፍቻ አደረጋት። ኦርቶዶክስን አፍ መፍቻ አደረጋት። ምንም ዕውቀት የሌላቸው ምንም የኦርቶዶክስን ውስጧን የማያውቁ አዋቂዎች ሆነው ሚዲያ ላይ የወጡ ብዙ አሉ። ከየት ተነስታ የት እንደደረሰች እንኳን የማያውቁ፣ ደረጃዋን ሰንሰለቷን ምንም የማያውቁ፣ ስለ ፍትሐ ነገሥት ዕውቀት የሌላቸው፣ ስለ መጽሐፍ ቅዱስ ዕውቀት የሌላቸው፣ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ ትውፊት፣ ዶግማ ምንም የሌላቸው ዛሬ ኦርቶዶክስ ገንዘብ ማስገኛ፣ ሳንቲም መልቀሚያ አድርገዋል። እኛም አጨብጫቢዎች ሆነናል። አባቶች ሲሰደቡ ማጨብጨብ፣ ቤተክርስቲያን ስትሰደብ ማጨብጨብ፣ ድንግል ማርያም ኢየሱስ ክርስቶስ ሲሰደብ ማጨብጨብ። እስከ መቼ እናጨበጭባለን? እናቶች፣ አባቶች፣ እህቶች ሆነ የተሰጠችን አደራ ኦርቶዶክስ ነን። እክሄደከ ሰይጣን፣ ሰይጣንን ክጄሃለሁ፣ በአብ በወልድ በመንፈስ ቅዱስ ስም አምኛለሁ፣ አንዲት ቤተክርስቲያኔን ተቀብያለሁ፣ አንዲት ሃይማኖቴን ተቀብያለሁ ብለን ምለን የለም? አደራ ተቀብለን የለም? ተወለድንባት እኮ፣ አደግንባት እኮ፣ ኖርንባት እኮ፣ ጡቷን ጠባን እኮ፣ እንጀራዋን በላን እኮ። እንዴት ነው እናቶች አባቶች፣ እንዴት ነው የምታዩት? ስለዚህ ቅዱስ ጳውሎስ እንዳለው ከከንቱ መለፍለፍና ክርክር ርቀ የኦርቶዶክስ ተዋሕዶ ሃይማኖትን መጠበቅ ግዴታ ነው። መተባበር፣ መጠበቅ፣ የታዘዝነውን ማድረግ፣ ሰንሰለቱን መጠበቅ፣ ደረጃዋን መጠበቅ። ማን ይመጣ መሰለ? ተሳዳቢ፣ ተቺ፣ አንጎራጓሪ፣ ተሳዳቢ ምን ቦታ ያለው? ሃይማኖት የምትጠበቀው አንድ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተወለዱት ያደጉት ልጆቿ ጠቅላላ በዙሪያ ቆመው ሲጠብቋል፣ ከእሳት ከስለት ሲያድኗል። እኛ ሞትን አንፈራ፣ እኛ ሰይፍን አንፈራ። ለእኛ ሞት ሕይወት ነው። የእኛ ጌታ ኢየሱስ ክርስቶስ ሞት ሆነው ዓለምን ያሸነፈው፣ እኛም ሞተን ዓለምን እናሸንፋለን። ነከሌ ታረዱ፣ ነከሌ ሞቱ። እነሱ ቀናቸው እኮ ቀናቸው፣ ሰማዕት ሆኑ፣ ሃይማኖታቸውን ጠብቀው አረፉ። አንተ በሜዳ ላይ ቀረ፣ አንቺ በሜዳ ላይ ቀረ። ስለዚህ የተሰጠን አደራ የኦርቶዶክስ ተዋሕዶ ቤተክርስቲያን አደራ ተሰጥቶናል። አደራ ተሰጥቶናል። ዶግማችን ትውፊታችን ከሚመስለን አሃት አብያተ ክርስቲያናት ጋር አብረን እንሰራለን፣ አብረን እንራመዳለን። ከማይመስሉን ጋር ደግሞ በሀገር እንኖራለን። ተቻችለን ተፋቅረን እንኖራለን በሀገር። ግን አንዱ ተነስቶ አንዱን መክሰስ መሳደብ ምናምን ይሄ ምንም አይጠቅመንም። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ የኦርቶዶክስ ተዋሕዶ ሃይማኖትን እንጠብቅ። አደራ ነው፣ ሕይወት ነው። አንድ ላይ እንቁም፣ አንድ እንሁን፣ አንድነታችን ይለምልም። አሁን ይኸውላችሁ ይሄ ሌላው እምነት 1 ሚሊዮን 2 ሚሊዮን ሰብስክራይብ ሲያደርግ ኦርቶዶክሳውያን 1000 2000 5000 በቃ ልክ እንዳልገባት ልክ እንደማያውቅ ሆነን በቃ እስቲ ኦርቶዶክስ ከፍ ትበል። እስቲ በሰብስክራይብ በማድረግ ተሳዳቢዎችን አፋቸውን በማዘጋት ይሄ
ኦርቶዶክስ ላይ አፉን የከፈተውን ሚዲያ በማዘጋት በመክሰስ ይመታሉ። ይከሰሳሉ፣ ይዘጋባቸዋል። ኦርቶዶክስ ላይ አፋቸውን የከፈቱትም ዝግት አንድ ስንሆን ነው። አንድ ስንሆን አንድ የሸር ሲደረግ አንድ ጊዜ ኦርቶዶክስ 70 ሚሊዮን ኦርቶዶክሳውያን አንዴ በኦርቶዶክስ ላይ የተነሱትን አንዴ ሰብስክራይብ አድርገን አንዴ ብንለቅ በአንድ ቀን ይዘጋባቸዋል። አለቀ። በዛም ሲመጣ ይዘጋል፣ በዛም ሲመጣ ይዘጋል። አንድነት አተን እየተሰደብን፣ አንድነት አተን እየተዋረድን፣ አንድነት አተን እየተበታተን፣ አንድነት አተን አንዱን አንዱ እየሰደበ ኦርቶዶክስነቱን አጣ። መስቀል እያደረገ እያስመሰለ ወገኔ ገንዘብ ያጠፋል፣ ስድብ ያጠፋል፣ ያዋርዳል። ከገንዘብ ጋር ያላችሁን ግንኙነት ውጡ። ከገንዘብ ጋር ያለውን ቁራኝነት፣ ጉቦ፣ ቅሌት ወዲያ ጣሉት። ለእውነት ግን ቁሙ። በህብረት በአንድነት በአስራት በኩራት በሚያስፈልገው ቤተክርስቲያን በሚያስፈልጋት ነገር አብረን እንቁ። ለዚህ ቤተክርስቲያን አንገታችንን እንስጥ። ለዚህ ቤተክርስቲያን ህይወታችንን እንስጥ። የተሰጠንን አደራ እንወጣ። እንደ አባቶቻችን አጥንታችን ይከስከስ፣ ደማችን ይፍሰስ። አብበን አፍርተን እስከ ሞት ድረስ የታመን ክሁን የህይወት አክሊል እሰጥሃለሁ የሚለውን ቃል አግኝተን የህይወት አክሊል ተቀናጅተን ለመሄድ አደራችንን እንወጣ። ኦርቶዶክስ አደራ ናት። ኦርቶዶክስ አደራ ናት። የተኛ ንቃ። ኦርቶዶክስ አደራ ናት። ሁለተኛው ይሄ ነው አደራ። ሶስተኛው ድሆች ናቸው። ሶስተኛዎቹ ድሆች ናቸው። እግዚአብሔር እንዲህ ብሎ አዞናል። ኦሪት ዘዳግም ምዕራፍ 15 ቁጥር 11 ኦሪት ዘዳግም ምዕራፍ 15 ቁጥር 11 ላይ እንዲህ ይላል፣ ድሆች ከምድሪቱ አያልቁምና እጅህን እንድትፈታ አዝሃለሁ ይላል። ድሆች ከምድሪቱ አያልቁምና እጅህን እንድትፈታ አዝሃለሁ። እግዚአብሔር። በአራቱ ማዕዘን ብንሄድ ድሆች አሉ። ድሃ አይጠፋም። ድሆች ከምድሪቱ አያልቁም፣ ድሆች ከምድሪቱ አይጠፉምና እጅህን እንድትፈታ አዝሃለሁ። ጎረቤትህን፣ ቤተሰብህን፣ በደጅ የወደቁ በመንገድ የወደቁ ድሆችን እንድንረዳ ታዘናል። ይህም ህብረት፣ አንድነት የሚያስፈልገው ነው። ሌላው ሁለተኛው ጥቅስ ያዕቆብ መልእክት ምዕራፍ 2 ቁጥር 14 ነው። ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ እንዲህ ይላል። ልብ በሉ፣ እንዲህ ይላል፣ ወንድም፣ እህት፣ አባት፣ ቤተሰብ ስለ እግዚአብሔር ውሃ ጠጡኝ፣ ስለ እግዚአብሔር ራበኝ፣ ስለ እግዚአብሔር ጠማኝ ቢሉ በሰላም ሂዱ፣ ጥገቡ፣ እሳት ሙቁ ብትላቸው ምን ይጠቅማል? ምን ይጠቅማቸዋል? አንተ ከንቱ ሰው፣ እምነት አለኝ የሚል ስራ ግን የሌለው ሰው እምነቱ በራሱ የሞተ ነው ይላል። ማመንማ አጋንንትም ያምናሉ ይንቀጠቀጡማል። ምግባር ከሃይማኖት፣ ሃይማኖት ከምግባር ያልያዘ ሰው አጋንንት ነው ይለናል ያዕቆብ። አንብቡት። ስለዚህ ሃይማኖታችን እምነታችንን ይገልጣል። ሁሉም በየደጁ የወደቁትን ድሃ ይርዳ። እንደ ሀገርም እንደ ግልም እንደ ነፍስም
በአጠቃላይ ይርዳ። መልእክቱንም አስተላልፍ ያለው ይሄንን እናድርግ አደራ እላለሁ። አመሰግናለሁ። ለዛሬው ይበቃኛል። በሌላ ርዕስ እስክንገናኝ ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም